ምንም አላልኩም። ትንሽ ሆዴን አሞኛል መሰለኝ። በጣም ይቅርታ። እሺ። ኧረ በስመ አብ በጣም ነው የሚያሳፍረው እኮ መንገድ ላይ እየፈሳው ልሄድ ነው እንዴ? እሺ ሽንት ቤት ለምን ኧረ ወይኔ አሁንም ልፈሳ ነው። ደግሞ ጨጓራዬ እንዳይነካኝ ግን ሲታጭው እንደዚህ ፈስ በፈስ ሆነሽ ምንድነው ጨጓራዬ ምናምን ፈስ በፈስ አፍ ደብሬክ ነው? እኔ አልደበርሽኝም። ለምን ትደብርኝ? የምር እኔ እንደዚህ አንተ ማሳፈር ፈልጌ አልነበረም። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ ገና ከመጀመሪያው ሳቅሳቅ እያለኝ ነው የመጣሁት። አንተ የምር ኧረ ሀይሚ ተረጋጊ። እና ምን መሰላችሁ ቤተሰቦች፣ ዛሬ ብሩኬን ፕራንክ ላደርገው ነው እና በተመታ ሀሳብ ነው የመጣሁት። እሱ ምን መሰላችሁ፣ ላሳያቸው ወይስ ላቆይ? ትንሽ ቆይቼ አሳያቸዋለሁ። እና በጣም ባለፈው ማለት ነው እዚህ ግንባሬ ላይ ስሙን ነበር አይደል የጻፈው። ዛሬ ደግሞ ምን እንደሚያደርግ አላውቅም። ለኔ ያለው አመለካከት ምን ይሆናል የሚለውን አብረን እናያለን። እና ደግሞ ባለፈው ቃለ መጠየቅ ስናደርግ ማለት ነው እርስ በርስ እየተጠያየቅን የነበረ ሰዓት ሰው ፊት ፈስቼ አላውቅም ብየው ነበርና እውነትም ደግሞ በልጅነቴ ካስደነገጠችኝ በኋላ እኔ ፈስቼ አላውቅም ሰው ፊት። ብፈሳም ለብቻዬ ስሆን ምናምን ነው እንጂ ያው ማይፈሳ የለም በሚለው ነው። ምንድነው ማይፈሳ የለም በሚለው ማለት ነው። እና ዛሬ ግን እስኪ ፊት ለፊቱ ስፈሳ ምን አይነት አመለካከት ይኖረዋል የሚለውን ለማሳየት ነው። ስፈሳ ስላችሁ ደግሞ ሪል አይደለም። እሺ የምፈሳው እዚህ ጋር ማለት ነው። ቆይ ያሳያችኋለሁ። ይሄው እንዳለና በተቻለኝ አቅም እንዳያየኝ እያደረኩኝ ይሄን ሳውንድ ብቻ ነው የምከፍተው ማለት ነው። እና ከዛ በቃ የምሆነው ነገር አሞኛል፣ ሆዴን አሞኛል ምናምን ነገር ነው የምለውና አሁን ወጥቷል። እደውልለታለሁኝ በእናንተ ፊት እደውልለትና ከዛ እንዲመጣ አደርገዋለሁኝ። አሞኛና ሐኪም ቤት ውሰደኝ ምናምን ብዬ ሐኪም ቤት እንዲወስደኝ ለማድረግ ሞክራለሁ። ከዛ እንሂድ ምናምን ሲለኝ አይ በቃ እኔ እዛ ምድርስ አይመስለኝም በጣም እያመመኝ ነው ቢያመልጠኝስ ምናምን ነገር እለዋለሁ ማለት ነው። ቢያመልጠኝስ እለዋለሁ እና ምን እንደሚል አላቅም። ለኔ ያለው አመለካከትስ ምን እንደሚመስል ምንም አላቅም። ግን ካሜራ እንደብቅና ከዛ በኋላ በደንብ እናሰቃየዋለን ማለት ነው። ግን ውርደት ነው አይደለ? ማለት ሰው ፊት አሁን ለምሳሌ ድንገት ሳታስቡት ሰው ፊት ቢያመልጣቸው፣ አንዳንድ ሰዎች አሉ ሲፈሱ ምንም የማይመስላቸው ሰው ፊት ምናምን። ግን ደግሞ አሁን አንዳንድ ሰዎች ደግሞ በሚግባቡት ሰው ፊት ካልሆነ ምንም የፈስ ድምፅ አሰሙባቸውም። ግን የሚግባቡ ከሆነ ችግር የለባቸውም። በተለይ እንደዚህ አይነት ነገር ቀላል የሚሆነው ለወንዶች ነው። ለሴት ልጅ ግን በጣም በቃ እንደዚህ አይነት ነገር የሚያስጠላ ነገር ነውና ውርደት ነው፣ የሚያስጠላ ነገር ነው። እና ሴት ልጅ ብዙ ጊዜ ጥንቁቅ ነች፣ ነገሮችን አትዝረከረክም። ማለት በቃ መፍሳት ብትፈልግ እንኳን ትቆጠባለች። ለምን ቤት ውስጥ አይሆንም? ለምን የራሷ ቤት አይሆንም? እና እንደውም ብዙ ባለትዳሮች ቤት ውስጥ ራሱ ብዙ ጊዜ የሚፈሱት ባሎች ናቸው እንጂ ሚስቶች አይፈሱም። እና ዛሬ እኔ ሴቷ እስኪ ስፈሳ ወይም ፈሴ ሲያመልጠኝ ምን ሊል ይችላል? እኔ እንደውም ያሰብኩት እንደዚህ አልነበረም። በጣም ብዙ ሰው ጠርቼ ምናምን ማለት ነው የሆነ ፕሮግራም ምናምን አዘጋጅቼ እዛ ሰው ፊት የሆነ ከዛ ይሄን ሳውንድ እየከፈትኩኝ ላሰቃየው ነበር ያሰብኩትኝ። ግን ብሩኬን ማሸማቀቅ ነው የሚሆነው። በጣም ይሸማቀቅብኛል እና እሱን ነገር አልፈለግኩትም። ለዛ ነው ብቻዬን የመጣሁት። ያው እንግዲህ ብቻዬን መጥቼ ብቻውን ላሰቃየው ነው፣ ላሸማቀቀው ነው ካሜራ ደብቄ። ምን እንደሚለኝ አላቅም። ግን ሰው ፊት ባደርገው ደስ ይለኝ ነበር። ማለት ጓደኞቹን ጠርቼ ምናምን ጓደኞቹ ፊት እንደዚህ ይሄንን ሳውንድ እየከፈትኩኝ ምናምን የሆነ ፈሴ እንዳመለጠው እንዲህ እያልኩኝ ምናምን ባሰቃየው በጣም ነበር ደስ የሚለኝ። ግን አረ በስመ አብ በጣም የሚያስጠላ ነገር ነው።
በዛ ላይ እነሱ እንኳን መጀመሪያ ነግሬያቸው ብሩኬን ፕራንክ ላደርገው ነውና ተባበሩ ምናምን ብዬ ነግሬያቸው እንኳን ቢሆን ራሱ ብሩኬ በጣም ይሸማቀቃል። እነሱ ፊት አስባችሁታል፣ ጓደኞቹ ፊት፣ የሚወዱት ሰዎች ፊት እንደዛ ማድረግ በጣም ከባድ ሆነብኝና ተውኩት እንጂ በጣም በከባዱ ነበር ያሰብኩለት እንደዚህ አይነት ነገር። ግን እኔ እንደሱ አይደለሁም፣ በጣም ምስኪን ሰው ነኝና ቀለል አድርጌለታለሁ። ለማንኛውም ካሜራ እንደብቅና ከዛ ማለት ነው በቃ ዞር እያልኩኝ ምናምን ማለት ነው የሆነ በቃ መጨረሻ ላይማ በቃ ዘና ብዬ ሁላ ልፈሳ እችላለሁ። እንደዚህ እያደረኩ ምናምን እያልኩኝ እንደዚህ እያደረኩኝ ላሰቃየው እችላለሁና ያው ብዙዎቻችሁ እንግዲህ ዘና ፈታ እንደምትሉ አልጠራጠርም። ያው ዛሬ መጣሁት በብሩኬ ቤት ነውና የብሩኬን ቤት ጉዞ ወደ 400,000 በቅርቡ በጣም በቅርቡ ጉዞ ወደ 400,000 እና ደግሞ የቲክቶክ ላይቭ እንግዲህ የጌም ጨዋታዬ ማስታወቂያውን ጀምረናል። ያው ፕሮፋይል ምናምን ያያችሁ ትኖራላችሁ፣ ያላያችሁም ቲክቶክ መንደር ላይ ሂዱና በእኔም ቲክቶክ በሁሉም በጓደኞቻችን ቲክቶክ ማግኘት ትችላላችሁ። እንግዲህ ጉዞ ወደፊት ነው ብለናል እና ካሜራማን ፕሊስ በቃ አሁን ካሜራችንን እንደብቅ፣ ካሜራ ደብቅልኝና አንተ ወደ ምትሄድበት ሂድ። ከዛ እኔ ደግሞ ብሩኬን ደውዬ ተዘጋጅቼ ምናምን መለሳለሁኝ። በቀጣይ ቪዲዮ መለሳለሁ። በቀጣይ ስላችሁ ደግሞ ሌላ አዲስ ቪዲዮ አይደለም፣ እዚሁ ላይ ነው የሚቀጥላችሁ። ለማንኛውም እንገናኛለን። እንግዲህ ቤተሰቦቼ ካሜራ አስተካክዬ ተመልሻለሁ። ብሩኬም ጋር ደውያለሁ። እስካሁን እርግጠኛ ነኝ ይደርሳል። ትንሽ ቆየት ብዬ ነው ቪዲዮን የጀመርኩት ማለት ነው። ምክንያቱም ያው ጊዜ እንዳላባክን ቪዲዮንም እንዳላስረዝምባችሁ ብዬ ነው። ይችኛዋን ቮይስ የሚይዝባትን ማለት ነው እዚች ጋር አስቀምጣትና እደብቀዋለሁኝ። ከዛ በኋላ አላቅም ምን እንደሚል እኔ መገመት አልፈልግም። እኔ መናገርም አልፈልግም። እንዴት ሊሸማቀቅብኝ እንደሚችልም እኔ ምንም አላቅም። ብቻ እንግዲህ ፈጣሪ ሆነኝ። ያው ሊሰድበኝም ይችላል። ብቻ አላቅም። ለማንኛውም እስኪ ያለውን ነገር አብረን የምናይ ይሆናል። ያው እንደማይታይ ተስፋ አደርጋለሁ። ስልኬን ጠረጴዛውን አስጠግቼ ነው እንትን ያልኩት ወደዚህ ውስጥ ማለት ነውና እንደማያስነቃ ተስፋ አደርጋለሁ። ከዛ ይሄኛውን ደግሞ ዝም ብዬ ልክ እንደ ስልኬ አስመስዬ ነገር ይዘዋለሁ ማለት ነው። እንደዚህ ያው ልብ አይለውም ብዬ ተስፋ አደርጋለሁኝ። እዚህ ጋም ደግሞ ስለሚቀመጥ ኖርማል ነው። ስለዚህ ምን አደርጋለሁ ይሄንን ብቻ ከፍታለሁኝ። ብቻ አላቅም የተለያየ ሳውንድ ስላለው ቶሎ ለመዝጋት ቶሎ ለመክፈት ምናምን ሞክራለሁኝ። ብቻ ግን ቤተሰቦቼ አብራችሁኝ ሁኑ እስከ መጨረሻው ድረስ። ቪዲዮ ከተመቻችሁ ላይክ እንዳይረሳ፣ ሼር እንዳይረሳ። ያው እንደተለመደው ኮሜንት ምናምን ማበረታታችሁን ቀጥሉ። እንወዳችኋለን። ብሩኬ እስኪመጣ እንጠብቀው። ምንድነው ቆየብኝ ዛሬ ደግሞ እጭ ሲያስጠላ በጣም ነው የቆየብኝ። እኔ ሁላ እኮ ቪዲዮን አቋርጬ ነው እንደገና የቀጠልኩትኝ። ካሜራ አስተካክዬ ከካሜራማን ጋር ካሜራ አስተካክለን ምን ብለን ትንሽ ቆየት ብዬ ነው ቪዲዮን የጀመርኩት ከደወልኩለት በኋላ። ግን ያው እስካሁን አልመጣም። ጉድ እንዳያረገኝ ብቻ ቀርቶ። እሺ ምን ሊሆን ነው? እሺ አሁን አይ ግን የሚቀር አይመስለኝም እንደዛ አውርቼው። አረ በፍጹም ይቀራል ብዬ አላስብም። ስለዚህ ምንም አልሆንኩም። አሞሻል? እንሂድ ሐኪም ቤት። ትንሽ ሆዴን አሞኝ መሰለኝ። በጣም ይቅርታ። እሺ ይቅርታ አድርግልኝ። ችግር የለም። ደነገጥኩኝ። ኧረ አንቺ ልጅ ግን አትጨናነቂ እባክሽ። ይቅርታ። እንሂድ ሐኪም ቤት። እሺ በጣም ይቅርታ። እንሂድ ሐኪም ቤት። እንሂድ። በሄድ ደስ ይለኛል፣ ግን እንትን ምን አይመስለኝም። በጣም እያመመኝ ነው እኮ ነው። ተነሽ። ሸርተቴ ነው መሰለኝ። ምን በልተሽ ነው? አላቅም ምን እንደበላሁኝ አላቅም። ብሩኬ ነይ እንሂድ። የት? ሐኪም ቤት። ኧረ እኔ አልሄድም። ታከሚ ወይ ሎሚ ምናምን ጠጪ ካመመሽ። ኧረ በጣም ነው የሚያሳፍረው። እንደዚህ ሆኜ እንዴት ነው የምሄደው? አንተ ደግሞ ወይኔ ጉዴ ይፈል
ምን እሺ ነው አንቺ ሃይሚ ምን እሺ ነው ነይ ሐኪም ቤት ኧረ በእግዚአብሔር ተወኝ ኧረ በማርያም አንቺ ሎሚ ምናምን ሄደች እሺ ሽንት ቤት ግቢ እዚህ አልሄድም ተው ወይኔ ሃይሚ እስኪ ቁጭ በል ዝም ብለህ እኔ ምን እንደሆንኩኝ አላውቅም ሎሚ የለም እንደ ፍሪጅ ውስጥ እኔ አላውቅም ምን እንደሆነ አላውቅም ይኑር አይኑር አላውቅም ወይኔ ለምን ሐኪም ቤት አትሄጂም በማርያም በጣም ይቅርታ ብሩኬ ችግር የለውም ግን ሐኪም ቤት ሂጂ የለም ሎሚ ደግሞ ሃይሚ ችግር የለውም ሐኪም ቤት እንሂድ ኧረ በስመ አብ በጣም ነው የሚያሳፍረው እኮ መንገድ ላይ እየፈሳው ልሄድ ነው እንዴ ካመመሽ ማርያምን ሆዴ በጣም ተወጥሯል እኮ ሐኪም ቤት እንሂድ ካመመሽ እኔ ምን አልኩኝ ለምን አትቀመጥም አሁን አንተ እንሂድ ያው አሞሽ ለምንድን ነው የምቀመጠው ለምን አትሄጂ ቁጭ በል ዝም ብለህ እኔ መሄድ አልፈልግም አብረኸኝ ይሁን ቢያመኝ እንኳን እኮ እኔ አብሬሽ ነኝ ግን እንሂድ መንገድ ላይ ልብሴን ባበላሸውስ እንዴ ችግር የለውም ይበላሽ በመኪና እንዴ የምወስድሽ ነኝ ወይኔ ወይኔ ጉዴ ኧረ ምን ይሻለኛል የሆነ ነገርማ አውኛለሁ የምርሽን ነው ግን አማቤት እንጂ ምን እሺ ብሩኬ በጣም ይቅርታ ነይ በቃ ካመመሽ ማርያምን ሐኪም ቤት ሎሚ ላምጣልሽ ሱቅ ሄጄ ሎሚ ምን ያደርግልኛል መጣሁ ሆዴ በጣም ተወጥና አታምጣልኝ አልፈልግም ሎሚ አታምጣልኝ አልፈልግም ሎሚ በውሃ አታጫለሽ የምታገኝ አይመስለኝም ወይ ቼክ ላድርጋት አይደል እሺ ካመመሽ ትሄጃለሽ ምንድነው እሺ ወይኔ አምላኬ ሆይ ይሄ ስልክ ማለት ነው በጣም እንትን እያለኝ ነው ግን እንደዚህ ይሻለኛል መሰለኝ ወይኔ ጉዴ ሎሚ ሊያመጣ ሄደ ቤተሰብ አሳምኜዋለሁ ማለት ነው አቤቱ ወና እኔ እኮ ሲጀመር ሲጀመር ሃይሚ ትችላለች ልጁ ሄዶ እንዳይቀር በዛው አሳፈርኩት መሰለኝ ወይኔ ጉዴ ገና አሰቃየዋለሁ አይደለም ሎሚ ለማምጣት ሱቅ ቀርቶ ሌላ ቦታም ሊሄድ ይችላል ፋርማሲም ላስሄደው እችላለሁ ሆዴ ተወጥሯል ብዬ ማለት ነው ዛሬ ሳመላልሰው ነው ሙሉ ታያላችሁ ብቻ እንዳይነቃብኝ ፈጣሪ ይሁነኝ ወይኔ ጉዴ በላ መጣ እንደዚህ ልሁና ልክፈተው እስኪ ሞክሪውና ወይኔ ሃይሚ ለምን አንሄድም ካመመሽ በማለት ኧረ በስመ አብ ምኑኝ ነው አንቺ በህይወት ዘመን አይቼሽ አላውቅም እንደዚህ አዎ በእናትህ እኔም እንደዚህ ሆኜ እንደዚህ ገጥሞኝ አያውቅም ምን እንደሆንኩኝ አላውቅም በስመ አብ ኧረ በስመ አብ ኧረ ምን እየሆንኩኝ ነው ውይ ኧረ መድኃኒዓለም ምንድን ነው የሆንኩት ምንድነው እንትናሽ እኮ አንቺ አታርፊም አራፊ እንጂ እኔ ወድጄ ነው ብሩኬ ደግሞ እሺ ሽንት ቤት ለምን ኧረ መድኃኒዓለም ይሄንን አንዴ ላስሞክርሽና እሺ አሁን ቢላ ሴት ነው ኧረ ወይኔ ኧረ በስመ አብ ይሄንን ትሞክሩና ምኑን ይሄንን ሎሚ በስፕሬት እሺ ሞክረዋለሁ በቃ አዘጋጅልኝ እስኪ ኧረ ወይኔ አሁንም ልፈሳ ነው ሃይሚ አንቺ ሲሪየስ ግን ካመመሽ እንዴት ማለት ነው እንደዚህ የሚሆን ሰው አለ እንዴ እኔ አላቅም ምን እንደሆንኩኝ በእናትህ ስማ እንደዚህ በህይወት ዘመኔ እኮ ገጥሞኝ አያውቅም ኧረ በስመ አብ ደግሞ ቶሎ ነው በቃ እንትን ሆዴ በጣም ተነፍቷል ብታይ
ምንሽ ነው አንቺ ሽንት ቤት ይጂ? ኧረ በስመ አብ ስፈሳ እንዴት ቅልል እንደሚለኝ አንተ አልገባህ እኮ። ሽንት ቤት ግቢያ ታዲያ ምን ቤት ነው ተጓም? ኧረ በስመ አብ ወይኔ ጉዴ አመለጠኝ መሰለኝ። ምን አመለጠኝ መሰለኝ? ምን ወይኔ ጉዴ ፈላ። ኦኬ ነው እስቲ ሞክረልኝ። ኧረ ሳያመልጠኝ አልቀረም። እስቲ ቆይ ቼክ ላድርገው። ወይኔ ጉዴ ኧረ በስመ አብ አንተ ሽንት ቤት ግቢ ትለኛለህ። ሽንት ቤት ብገባ እኔ ስንቴ እንደገባው እኮ አንተ ስላልገባ ነው። አፍረህብኝ ነው? እሺ ደበርኩ። ኧረ በስመ አብ እንዴት ቅልል እንደሚለኝ አንተ ስላልገባ ነው። ደግሞ ጨጓራዬ እንዳይነካኝ ግን ሲታጭው እንደዚህ ፈስ በፈስ ሆነሽ ምንድነው ጨጓራዬ ምናምን ፈስ በፈስ አፍ ደብሬክ ነው? እኔ አልደበርሽኝም። ለምን ትደብሪኝ? የምር እኔ እንደዚህ አንተን ማሳፈር ፈልጌ አልነበረም። አንተን ማሳፈር ፈልጌ አልነበረም። እኔ ምንም ያሳፍረኝ ነገር የለም። ቅመሜ ምን እሱን ታጪና ካልተሻለሽ እንሄዳለን። እሺ በጣም ይቅርታ አድርግልኝ። እሺ ወይኔ ጉዴ ጠጪ ውስጥ በጣም ይቅርታ። እሺ ጠጪ። እሺ ኧረ ይሄ ነገር ይቆመጥጣል እኮ ለሆድ ጥሩ ነው። ጠጪ። ኧረ ጨጓራዬን ያመኛል። ይቅርብኝ። እንዴ ጠጪው እንደዚህ የእንትን እያልሽ እንዴት ነው እንደዚህ? ኧረ በእግዚአብሔር ይሄ ነገር እኔ እንጃ እኔ አላማረኝም። ጨጓራዬ ደግሞ እንዳያመኝ ታውቀኝልህ እንዴት እንደሚያመኝ። ሀይሚ ሞክሪው። እሺ ለሆድ እሺ ና ሐኪም ቤት እንሂድ። እኔ አልሄድም ሐኪም ቤት። እንዴ ሩክ አልሄድም። ሆድሽ ከታመምሽ እንሂድ ሐኪም ቤት። ወይኔ አሁንም መጣብኝ። ምን አይ ወይ መድኃኒዓለም። ኧረ ጉዴ ፈላ። ምኑን ነው ግን ምኑን ይመስልሃል? እኔ ምንድን ነው የበላሽው? እኔ አላውቅም። ስፈሳ በጣም ቅልል እያለኝ ነው ውስጤ እኮ። ሽንት ቤት ግቢ። ቤቱ እዚህ ሽንት ቤት ገብተሽ አትችይም? ይሸታል እንዴ? አይሸትም እኮ ምንም አይሸትም። እኔ እየሸተተኝ አይደለም። ሽንት ቤት ግን ግቢ። ዝም ብሎ አየር ነው ታውቃለህ እኮ። ሽንት ቤት አትገቢ? ምንም የበላሁት ነገር የለም። ንጹህ ምግብ ነው የበላሁት። እንግዲህ እኔ አላውቅም እኮ። ሽንት ቤት ግቢ። እኔ ከምግብ ቢያትቢ መቻልኩ ግቢና ቁጭ በዛ ሽንት ቤት ገብቻለሁ እኮ። ይሁንና አላውቅም። የሆርሞን መዛባት ነው መሰለኝ ታውቃለህ። የምን ሆርሞን መዛባት ነው? ያው ፔሪድ ላይ ስለሆንኩ ይሆናል። ምን ያገናኛል? እኔ እንጃ። ያው እንታመም አይደል? ሆርሞናችን ይዛባል ብዙ ጊዜ እኛ ሴቶች። ኧረ ጉዴ ኧረ ጉዴ ኧረ ጉዴ። ገቢ ከሆነ ገቢ። እኔ አላውቅም። እንግዲህ የምታከሚ ከሆነ እንታከም። ኧረ በጣም እያሳፈረኝ ነው ይሄ ነገር። ግን ሐኪም ቤት ትወስደኛለህ? አዎ ወስድሻለሁ። ያመልጠኝስ? ያምልጥሽ። በቃ ምን ታምሽ እኮ ነው። በኢየሱስ ማውን ራሱ ሳያመልጠኝ ይቅር። እንትና አትይም አንቺ። መቆጣጠራችን ምንም አልቻልኩም። ዝም ብሎ ነው የምትፈሻው። ፈሱ መያዝ አትችይም? አልችልም። አዎ እርግጠኛ ነሽ? የሆነ ነገርማ ላልቷል። በስማ ኧረ እንደዚህ አይነት ነገርስ እንደው በዘርህ አያድርስ። ውይ ይሄ ነገር ጨጓራዬን ቢያሳመኝም ትንሽ ዝም ብዬ ልጠጣው። እስኪ ልብስ አምጣልኝ የምቀይረው። የሆነ ነገር አምልጦኛል። ምንድነው? ቅዝቃዜ እየተሰማኝ ነው። ማርያም ልብስ አምጣልኝ በእናትህ። የምርሽ ነው? ልብስ አምጣልኝ ዝም ብለህ። ምን ልብስ ለምጣ? አላውቅም። የሆነ ልብስ ነገር አምጣልኝ የምቀይረው። እኔ በጣም ሶፋው ይበላሻል። በእርግጠኝነት አምልጦኛል። ፈሱም ቀንሶልኛል። ምን ላምጣልሽ? አላውቅም። የሆነ ነገር አምጣልኝ። ቁምጣ ላምጣልሽ? ኧረ ወይኔ ጉዴ ፈላ። ቁምጣ ላምጣልሽ? እሺ እኔ አላውቅም። እንኪ እዚህ ጋር የኔ ልብስ ነው ያገኘው። ኧረ ወይኔ ጉዴ። ኧረ ወይኔ። ኧረ በስመ አብ። አንተ ፊትማ አላወልቅም። ያንተን ልብስ ይሄ አይበቃኝም እኮ። ይሄው ሂጂና ልበይ። መሄድም አትችይም እንዴ አንቺ? ኧረ ያሳፍራል። አንተ ፊት አምልጦኝ ካካይን ይዤ ልሂድ እንዴ? ደግሞ ዞር በልሽ እንዳይሸት። ይሸታል እንዴ? እኔ ምንም አይሸተኝም። ሽንት ቤት ሂጂ ወይ የሆነ ይሸትታ አይደለ?
እሺ አንዴ ለምን አሁን እኔ ከምታጫርቂኝ እሺ በይኝ። እሺ አንዴ ዞር በልልኝ። አንዴ መቀየራችን ወይኔ በጣም ለመቆጣጠር እየሞከርኩ ነው። ነይ ሽንት ቤት ታዲያ። ኧረ በእግዚአብሔር እዚህኛው ሽንት ቤት ግቢ አንቺ። እኔ አልፈልግም። እና መሞት ነው እንዴ ፈልጊው? ኧረ በእናትህ አንተ እንዴ ምንድነው ፈልጊው? አላውቅም ምን እንደምፈልግ። አምላኬ ሆይ እርዳኝ። ሐኪም ቤት ሂጂ አልሄድም። ጠጪ አልጠጣም። በጣም ነው የሚያሳፍረው እንደዚህ አይነት ነገር። ዝም ብሎ መፍሳት ታዲያ ምን ይሉታል? ኧረ በስመ አብ እኔ ፈልጌው ነው እንዴ? አንተ ምን ሆነህ ነው? ኧረ ወይኔ አምላኬ ሆይ ምንድነው እንደዚህ አይነት ነገር? ከየት ነው የሚመጣው? አሁን እያናደርሽ ነው ማርያም። ወይ ሽንት ቤት ግቢ ወይ ሐኪም ቤት ሂጂ ወይ ጠጪ። አንዱን እንኳን አድርጊ። ይሄን ልጠጣው በቃ። አይ አፍንጫዬ እየተደፈነ ነው። የራሴ ፈስ እየሸተተኝ ነው መሰለኝ። ምንም አይሸትም እኮ ነው። ግራ ገባኝ እኮ ምንም አይሸትም። ምን አውቄ እንጃ። እኔ ግን አፍንጫዬ እየተደፈነ ነው። አሁን ሌሎቹ ሳይመጡ ነው እንሂድ ሐኪም ቤት። ታፍርብኛለህ? እኔ አላፍርብኝ። ምን እኔ ምን ለምን አፍርብሻለሁ? ምን አገባኝ? ምን ተፈጥሮ ነው። ሌሎቹ ሳይመጡ ለምን እኮ እንታከም። ሂጂና ታከሚ። ምን ነው ለፈስ ምን መድኃኒት የሆነ ነገር ይለቋል። ወገን ሆዴ አሞኛል አንዴ ያልሽው አላቅ ሆዴ ተወጥሯል እኮ ነው። ይኸው እስኪ እንዴት እንደተወጠረ አይተኸዋል? ግን መች ተወጠረ? ይኸው መች ተወጠረ? ይኸው እንዴት እንደተወጠረ ይኸው። እዚህ ፕሽን ፍቺ ውስጥ ቁልፉን ፍቺ መስሎ አስጨንቆኝ ይመስልሃል? እኔ አላውቅም። አዎ እስቲ ልፍተው ምናልባት ካስጨነቀኝ። ኧረ በስመ አብ። እሺ እንጠጪ እስቲ። ቆይ እስኪ ትንሽ እረፍት ላድርግ። ወገቤ በጣም እያመመኝ ነው። ወይ ወገቤ ወይ ወገቤ። የሆነ ነገርማ ለቋል በእርግጠኝነት። የሆነ ብሎን ነገር ለቁብኛል። በዘመኔ እንደዚህ አይነት ሰው ፊት እንደዚህ ገጥሞኝ አያውቅም። እባክህ ይቅርታ አድርግልኝ እሺ። ከዚህ በኋላ አትወደኝም ማለት ነው? ወይኔ ጉዴ! ለምንድን ነው የማልወድሽ ነው? ከዚህ በኋላ አትወደኝም። አይሚያን በቃ ሌላ ነገር ተይኝ። ጠጪና እንትን እንላለን። አይሚ አንቺ ኧረ በስመ አብ አመለጠኝ መሰለኝ። እንዲና ቀይር እናትሽ ሽንት ቤት ግቢ። እሺ ዞር በልኝ አንዴ ልቀይር። ዞር በልኝ አምልጦኛል መሰለኝ። ወይኔ ጉዴ ፈላ። ወይኔ አምላኬ ድረስልኝ። ና ብሩኬ ና በቃ አልቻልኩም። ምን ሆንሽ ደግሞ? ለምን አቀይሪም? እሺ ኧረ በስመ አብ ምንድን ነው የምታዞሪው? ምንም አላዞርኩም። ነይስ ምንም አላዞርኩም። ምንድን ነው? ነይስ ምንድን ነው? ምንም የለም። ኧረ ቆይ ምንም የለም። አንተ ምንድን ነው? ወይኔ ነቃብኝ። በጣም ላሰቃየ ነበር። ምንድን ነው አንቺ ልጅ ትቀልጃለሽ እንዴ? አንቺ ማራሩ ነው ስንት ነገር ትቼ እንደመጣሁ ታውቃለህ? አንተ እየፈሳ ነው ታውቀዋል። ግን ኧረ ወደዛ በና እዚህ ግቢ ሲጠንቅ እየፈሳ ነው። ማርያምን እዛ ሰው አስቀምጬ ነው እንደ የመጣሁት። የኔ ውዴ እግዚአብሔርን ግን እኔን ላለማሸማቀቅ የሞከርከው ሙከራ ግን በጣም ነው ደስ የሚለው። እዛ ጋ ካሜራ አለ። ና እንዴ ከጎኔ ልቆይ። ና አልፈሳም፣ የምር እኔ አልፈሳም። ና እንዴ
እሺ ርቀኸኝ የተቀመጥከው አፍረህብኝ ነው? እኔ ምንም አላፈርኩብሽ ነው ማሳል ደንግጠህ ነው? እሺ ምን ግራ የገባኝ ማለት አመላለስኩህ ለማታ አሁን ይሄ ሊጣል ነው ማለት ነው። አረፊ እንዳከፍሲው ኧረ አንዴ ልክፈት እንዳከፍሲው እግዚአብሔር ረድ አንዴ እስኪ አንቺ ልጅ ኧረ በማርያም ይጫጋል ወልደብር ያው ካሜራ ደቀነሽ እንደዚህ አይነት ወይኔ ከዚህ አመለጠኝ። አረፊ ማርያምን አረፊ አንቺ ባል ልሂድ በቃ የት ነው የምትሄደው? አስቀምጬ ነው የመጣሁት ታማሚ ስትይ ወይ ነቃብኝ እግዚአብሔርን በጣም በቃ እኔ እንጃ የኔ ፈጥኖ ደራሽ ግን ባትነቃብኝ ደስ ይለኝ ነበር። ምን ታግማሚ ነበር? አይሸትም አልከኝ እኮ። ኧረ በቃ ልሂድ ነው የማይሸት ፈስ ነው የምፈሳው። ግን ምን ተሰማ? ግን እኔ አሁን ሰው ፊት እንደዚህ በፈሳ ምንድን ነው የምትለው? ምን አገባኝ ስለነሱ እኔ አላውቅም። ግን ታፍራለህ? አሁን እኔ ያለ እኮ ነው እንዴት ነው ማለት? አሁን እኔ አስበዋል ሰው ፊት ብፈሳ ጓደኞች ፊት ብፈሳ ምንድን ነው የምትለው? እኔ አላውቅም። እነሱን ሰብስቤ እንደዚህ ላደርግ ነበር። ማፈር እኮ ግድ ነው። በጣም ትሸማቀቃለህ ብዬ ነው ማርያም። እነሱን ሰብስቤ ነበር እንደዚህ ላደርገው የነበረው። በቃ ተይ ተይ። እኔ ሼም ካልያዘሽ እኔ ምን መብትሽ ነው። አንቺ ሼም ካልያዘሽ እኔ ምን አገባኝ? እሺ እኔ ልሂድ ሆኖ የት ነው የምትሄደው? አንዴ ቤተሰቦችን ሰላም በላቸው። እሺ እንዴት ናችሁ? እዛ ጋር ያላችሁ ሰዎች እኔ ያለው ፈጣሪ ይመስገን። እቺ ግን ታመም ይኸውልሽ፣ ግን ረፊ እግዚአብሔር የምር አሞሽ ራሱ ሙድ ነው የሚይዝብሽ ከዚህ በኋላ። እንዴት ታመምኩ ምናምን እያልሽ አትጥሪም። ቀልድ ሊመስል ይችላል። እግዚአብሔር ነው በእኔ ትችላለህ እኔ እዛ እግዚአብሔር ስንት ነገር ትቼ ነው የመጣሁት ታመመኝ ስትይ ጨረሰችኝ። ኧረ ወይ ልሂድ። እሺ ልሂድ በቃ ማርያም ልሂድ። በቃ እንደዚህ ነው የምትወደኝ ማለት ነው ማለት የምር ግን ብፈሳም ለኔ ያለ ፍቅር አይቀየርማ። ለምን ይቀየራል? ፈስ ምን ሰው ፊት ብፈሳ ማለት የሰው ፊት የለውበትም። በቃ ናሽ ሳሚ ፈሳም በሉልኝ በእናታችሁ። ቻው። እሺ በእና ሰው አለብኝ ነው። እሺ ሰው አስቀምጬ ነው የመጣሁት ታመመኝ ስትልና እኔ ቆንጆ ቻው በቃ ለቀድም ምናምን ሳይንት ትበኛለሽ። አረጣ በጣም ይቅርታ እወድሃለሁ። ቻው። ቤተሰቦች ተጫወትኩበት፣ ተሳክቶልኛል ነው የምላችሁ፣ ተሳክቶልኛል። እኔ ሃይሚ ትወና አንደኛ፣ ሁሉ ነገር አንደኛ። ግን በስተመጨረሻ ሰዓት ተነቃብኝ። ወይኔ ሳይነቃብኝ ነበር እንትን ለማለት የፈለኩት በቃ ለመጨረስ የሞከርኩት ለማሳየት ሞክሬ ነበር፣ ሌላም ጊዜ ለማሰቃየት። ግን አሁን ከዚህ በኋላ አያምነኝም። ፈሳ መለጠኝ ብል አያምነኝም። በቃ በሆነ ነገር ከፍተሽ ነው ብሎ ይፈትሸኛልና ለማንኛውም ቤተሰቦች የነበረን ቆይታ ይሄን ይመስላል። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ፈታ ዘና እንዳላችሁ ተስፋ አደርጋለሁ። ወዳችኋለሁ። ባይ